እንግዲህ ቦታውን የምንገነባበት ቦታ በጣም ሴንተር ነው ይታወቃል። እንግዲህ ከአብሮት ቤተ መጻሕፍት ወደ ኤንሪኮ የሚያመጣው መንገድ ላይ መሀል ላይ ነው የሚገኘው። ወደ ፒያሳም ወደ ኤሌክትሪክ ህንፃ የሚያወጣው ሴንተር ላይ ነው የሚገኘው። መሀል 4 ኪሎ ላይ ነው ያለው። መሀል 4 ኪሎ ላይ ማለት ይቻላል። በጣም ተመጣጣኝ የሆኑ የካሬ አማራጮችን ይዘናል። ያ ማለት ባለ 49 ካሬ የአንድ መኝታ እንደዚሁም ደግሞ 95 ባለ 2 መኝታ እና ባለ 3 መኝታ 130 ካሬ ሜትር ኦፕሽኖችን ሰርተናል። እንግዲህ ያንንም በደንብ ሰዎች አንደርስታንድ እንዲያደርጉትና እንዲያዩት 3 መኝታችን ላይ የሰራተኛ ክፍልም የራሷ መታጠቢያ ያላት የሰርቪስ ኳርታር ኮንሰፕትን ያካተተ ነው። እሱን እዚሁ ሳምፕል ሰርተናል፣ እናሳይሻለሁ። በጣም ደስ ይለኛል። ማየት እንችላለን ነው? በጣም ጥሩ ሄደን ኦኬ። እንግዲህ እንዳልኩሽ የቤቱን ስፋት እና ምን ያክል ይዘቱ ምን ያክል ነው የሚለውን ነገር ለማሳየት እዚሁ ቢሮችን ውስጥ የተወሰነ መኳፕ የሚሆን ባለ 3 መኝታ አዘጋጅተናል። እንግዲህ ይሄ ኢንተራንሱ ነው የሚሆነው የባለ 3 መኝታ ወይም 130 ካሬ ሜትራችን። ሳሎኑ ነው፣ ሊቪንግ ኤንድ ዳይኒንግ ኤሪያው ነው የሚሆነው። ሳሎኑ ይሄ ነው። ሳሎኑ ይሄ ነው። እዚህ ጋር ኪችን ይኖርናል። ባለ ስንት ካሬ ነው ማለት ነው? ይሄ 130 ካሬ ሜትር ነው። እዚህ ጋር ኪችን አለን። ሰዎች እንደ ፍላጎታቸው ወይ ኦፕንም አድርገው መጠቀም ይችላሉ፣ ክሎዝም ማድረግ እንዲመች ተደርጎ ከዳይኒንግ ፊት ለፊት የተዘጋጀ ነው። በጣም አሪፍ ሪዲዛይን እንዲደረግ ተደርጎ ይቻላል። በሚገባ እንደዛ ሆኖ ነው የተሰራው። ሌላኛው የሰራተኛ ክፍል እንደዚሁም የራሷ ባዝ ይኖራታል ማለት ነው። የመታጠቢያና የሰራተኛ ክፍል ብቻ ይኖራታል። ይሄ እንግዲህ ባለ 3 መኝታችን ነው። ወደ ውስጥ ስንገባ ይሄ ማስተር ቤድሩም የራሱ ባዝ ይኖራል ማለት ነው። ማስተር ቤድሩም ሰፋ ያለ ነው። በደንብ አድርገው በቂ የሆነ ቅድም እንደነገርኩሽ እንግዲህ እነዚህ ባልከኒዎች በአጠቃላይ ፓርኩን የሚያዩ ናቸው። በጀርባም በፊት ለፊትም በኩል በደንብ እይታ ያላቸው ናቸው። በጣም ቆንጆ የሚባል ቪው ያላቸው ናቸው ማለት ነው። ሌላኛው ሁለተኛውና ሶስተኛው የልጆች መኝታ የሚሆነው ማለት ነው። መኝታ ቤት ይሆንና ይሄ ኮመን ባዝ ይኖረዋል ማለት ነው። በጣም አሪፍ ሰፋ ያለ ነው። እንግዲህ 130 ካሬ ቅድማው 130 ካሬ ስልሽና አሁን ስታዩ እንዴት ነው አንደርስታንዲንግሽ? አሁን ሳየው ለቀቅ ያለ ነው። በሚገባ እንግዲህ በደንብ ኦፕቲማይዜሽን መኖሩና ደንበኞች ላይ ኮመን ኤሪያ ሳይበዛ በትክክለኛው መንገድ ከተሰራ 130 ካሬ በጣም በቂ የሆነ 3 ቤድሩም ይወጣዋል። ህንፃ ውስጥ ስንገባ ብዙ አሜኒቲዎች አሉት። ለምሳሌ ህንፃው 6ኛ ወለል ላይ አሜኒቲ ፍሎር አለ። እዚህ ፍሎር ላይ ስዊሚንግ ፑል፣ ጂምናዚየም፣ ስፓ ሰርቪስ እነዚህ ያካተተ አገልግሎቶች በውስጡ ይከናወናል። እንደዚሁም ደግሞ እያንዳንዱ ፍሎር ላይ ስንሄድ በፍሎር 5 ቤት ብቻ ነው የምናገኘው። ያ ማለት በደንብ ፕራይቬሲን ጠብቆ እንዲሰራ ያስችለዋል። እንደዚሁም 3 ሊፍቶች በእያንዳንዱ ህንፃ ላይ እናገኛለን። 1 የእቃ መጫኛ እና 2 የፓሴንጀር ሊፍቶችን እናገኛለን ማለት ነው። በቂ የሚባል ሊፍት አለ። ብዙ ዌይቲንግ አይኖረውም። አሁን ደግሞ እስቲ ወደ አከፋፈላችሁ ልመልስህና ደንበኞቻችሁን በምን አይነት ያከፋፈል ሂደት ነው የምታስከፍሉት? ጥሩ። መጀመሪያ አሁን ያለንበት ሰዓት እጅግ በጣም ዲስካውንት ያደረግንበት ሰዓት ነው። ለተወሰኑ ለ10 ቤቶች ብቻ ቅናሽ አውጥተን እየሰራን ያለንበት ሂደት ነው ያለው። እንግዲህ ከዛ በመነሳት የአከፋፈላችን ከ10% ቅድመ ክፍያ ጀምሮ በኮንስትራክሽን ሂደቱ በ3 ዓመት ጊዜ ውስጥ ተከፍሎ የሚጠናቀቅ ይሆናል ማለት ነው።